ሚዲያ ገዝቶ አዘጋጅቶ ለህዝብ ነው የሰጠው። ለአባት አርበኞች፣ ለፓስተሮች፣ ለቄሶች፣ ለሙስሊሞች ለሁሉ ነው የሰጠው። ለህዝብ ነው የሰጠው ለህዝብ። ስለዚህ አሁን በመጀመሪያ በምርቃት እንጀምረውና ውይይታችን ከዛ ቀጥሎ ደግሞ መልእክት ያስተላልፍልና ወደ ስራው ይሄዳል። ቆር ዳዊት ሀገራችን ሰላም ያርግልን። ሀገራችን አብዝቶ ፈጣሪ ሰላም ያርግልን። ልጆቻችን ይደጉልን። እኛም አባቶቻችን አባት አርበኞቻችን ለዛሬ ያበቃችሁን ረጅም እድሜ ይስጣችሁ፣ መቴናንጣችሁ፣ ልጆቻችሁ የልጅ ልጆቻችሁ ይባረኩ፣ ሀገራችን ይባረክ። ለሀገራችን ሰላም ለህዝባችን ሰላም ያደርግልን። ዳር ድንበሩንም ሁሉንም ሀገራችን ሰላም ያደርግልን። ጦርነቱ ይብቃ፣ ሰላም ይብዛ፣ አንድነት ይብዛ፣ ፍቅር ይብዛ። ፈጣሪ ያዋደድ፣ ፈጣሪ አንድነታችን ይመልስልን፣ የድሮ ጉርብትናችን ይመልስልን፣ የድሮ ኢትዮጵያነታችን ይመልስልን። ልጆቻችን ልቦና ይስጣቸው፣ እኛ ደግሞ አስተማሪዎች ያድርገን። ለሀገራችን ሰላም የምንሰብክ ለህዝባችን አንድነት የምንሰብክ ሰዎች ያድርገን። እኔ ባጎደልኩ ፈጣሪ ሙላት። በጣም ይቅርታ ያደርጋሉ አባቶች እያሉ ብዙ ታሪክ ብዙ ደረጃ የደረሱ ፓስተር በመካከላችን ከኔ በደሞ ይበልጣሉ። ብዙ ታሪክ ከጥንት ጀምሮ የሚያውቁን ፓስተር ኢትዮጵስ መጽሐፍ የጻፉ አንዴ ወደዚህ ቢመጡና እኔን ወክሎ ቡራኬ ቢያወጡ ብዬ ነው። በጣም ትልቅ አባት ናቸው። ታሪክ አለው ናቸው። እግዚአብሔር አምላካችን ከሁላችን ጋር ስላለ ክብሩ ለእርሱ ይሁን። በመጀመሪያ እድሜ የሰጣችሁ አዛውንቶች፣ አባቶች በዚህ ሰዓት ደግሞ እንደዚህ እንድንገናኝ እግዚአብሔር እድል ስለሰጠን ክብሩ ለእርሱ አሁንም ይሁን። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር ጸጋውን ይስጣችሁ። አሁንም እድሜያችሁ ይርዘም። እግዚአብሔር ጤናችሁን ሙሉ ያድርግ። ይህንን ሚዲያ ደግሞ የሰጠውን ሰው እየታገለ ያለውን ትግል እያየን ነው ያለ ነው በብዙ አቅጣጫ። እግዚአብሔር አሁንም ይርዳው። እግዚአብሔር አቅም ይስጠው። በፋይናንስም በጤናም በሁሉም ነገር እግዚአብሔር ይባርከው። እግዚአብሔር በእውነት ትልቅ ነገር ነው እየሰራ ያለው በእርሱ በኩል። የአገሪቱን ሰላም፣ ደህንነት፣ ጤና እንዲጠበቅ፣ ልማቷ እንዲሰፋ ተቃዋሚዎችም ሌሎችም እንደዚሁ ጠመንጃ ይዞ በየገጠሩ ያሉ ልጆቻችን ራሳቸው ወደ መልካም አቅጣጫ እንዲመጡ፣ ወደ ፍቅር እንዲመጡ፣ መንግስትም እነሱን ለመቀበል እጁን እንዲዘረጋ ብዙ ሁኔታ እየሰራ ነው ያለው። በውጭም በውስጥም ያሉትን ችግሮች ለማስወገድ ከውጭ ደግሞ ያለብን ችግር አለ። ምናልባት እናንተ አታውቁም። እኔ ታሪክ ጸሐፊ ነኝ። ግብጾች እየሰሩ ያሉት ስራ ቀላል አይደለም። በሃይማኖትም ሰበብ በፖለቲካውም በተለይ ስለ አባይ በዚህ ሁሉ ላይ እየሰራ ነው ያለው። እግዚአብሔር እርሱንም ይርዳው። ሁላችንንም እግዚአብሔር ይርዳን። ሀገራችንን ምድራችንን እግዚአብሔር ሰላም ያደርግልን። እግዚአብሔር በእውነት ጥላቻንና ክፋትን መለያየትን ያስወግድልን። በዘር በጎሳ እኔ የዛሬ 54 ዓመት ዕጣ አውጥቼ ያው እንደ ወታደር ነው የኔም ስራ አስተማሪ ነው የነበርኩኝ። ጋምጎፋ ነው ዕጣ ሳወጣ የሄድኩኝ። ያወጣሁት ለኤርትራም ጭምር ነው። 14 ጠቅላይ ግዛት የነበረ ጊዜ ነው። እኔ በኃይለ ሥላሴ ጊዜ የትምህርት ቤት ዲሬክተር ነበር፣ አስተማሪም ነበር። ችግር አልነበረብንም። ድንበር ምናምን የሚባል ነገር አልነበረም። ጋምጎፋ ነበር እኔ የሄድኩት። እዛ አገልግዬ ነው በአገልግሎት የዛሬ 41 ዓመት አዲስ አበባ ተዛውሬ የገባሁት። አገራችንን አሁንም እግዚአብሔር አንድ ያድርግልን። በብሔር በጎሳ በሃይማኖት በልዩነት በምናምን ተብሎ እየመጣ ያለው የሌላ አጀንዳ ከምድራችን ላይ ይወገድልን። ጤናችን ሰላማችን ሙሉ ይሁን። ሀገራችን ሰላሟና ልማቷ ይደግ። እግዚአብሔር ይህንን ሚዲያ ደግሞ የበለጠ ያስፋ። መንግስትም ደግሞ ለዚህ እንድተባበር እግዚአብሔር ይርዳው። ክብር ለእግዚአብሔር ይሁን። እናመሰግናለን። ብዙ ከሄድን በኋላ እዚህ ሰዓትና እዚህ ቦታ እዚህ ጊዜ መገኘት መቻላችን እግዚአብሔር የጨመረልን ጤንነት፣ እድሜ አሁንም መልሰን ክብር እግዚአብሔር እንሰጣለን። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ወንድሞቼ፣ አባቶቼ፣ ጓደኞቼ የሆናችሁ በሙሉ ይህንን የሚያክል እድሜ ሰጥቶን እዚህ ያኖረን ይህን ታሪክና ዘመን ልናይ
ያስቻለን ጌታ አሁንም ስሙ ይባረክ። ሀገራችን ሰላም ትሆን፣ መንግስታችን ሰላም ይሆን፣ ህዝባችን ሰላም ይሁን፣ መንገዳችን ነፃ ይሁን። ከዛ ተነስተን እዚህ እስከምንደርስ ድረስ ሰላም አይተናል። በእድሜያችን ምን እንደምትመስል ኢትዮጵያ እናውቃለን። ኢትዮጵያ አሁን ያለችበትን እናውቃለን። እግዚአብሔር ወደ ነበረችበት ይመልሳት። እግዚአብሔር ወደ ተነሳችበት ይመልሳት። ነፃነትና ሰላም በሀገራችን ላይ ይሁን። ፍቅር በህዝባችን ላይ ይሁን። ልጆቻችን ሁሉ ወደ ህዝብ ይመለሱ፣ ወደ ወገኖቻቸው ወደ አባቶቻቸው ይመለሱ። ከእንቢተኛነት እሺ ባይነት ይብዛባቸው። ሁሉ ለእግዚአብሔር ክብር ይሁን። እዚህ የሰበሰቡን ሰዎች ይባረኩ። እግዚአብሔር ማድረግ የማይችለው ነገር የለምና ድንቅና ተአምራት በቀረን እድሜያችን እንድናይ እግዚአብሔር ይርዳን። እግዚአብሔር ያግዘን። እግዚአብሔር ይምራን። እግዚአብሔር ይቀፈን። ክብር ሁሉ ለሱ ይሁን። ያደረጃቸው ሁሉ ተባረኩ። ክብር ለእግዚአብሔር ይሁን። አሜን። እንግዲህ ያው መርቃቸዋል። በመርቃ ነው ቤታችን የሚጀመረው። ዋና ደግሞ ጎህ ቴሌቪዥን ምንድነው? በመጀመሪያ በኢትዮጵያ የመጀመሪያ ጊዜ ኢትዮጵያ በሰላምና በእርቅ ማዕድ መድረክ ነው የሚያካሂደው። እርቅ ሰው መታረቅ አለበት፣ መወያየት አለበት፣ ሰላም መምጣት አለበት። አሁን እንደመረቃችሁ አይነት ነው እና ይሄንን ነው። ይሄን ደግሞ ያደረገው ኮርዳዊት የሚኖረው ካናዳ ነው። ግን ከልጆቹ ወተት፣ ከልጆቹ ደብተር፣ ከልጆቹ ቀለብ ቀንሶ ነው ለዚህ ሰራተኞች፣ ለሚዲያዎች፣ ለአንዳንድ ነገሮች የሚያደርገው ሁሉ። ውሃ እንኳን ለመግዛት ዛሬ አሁን 30 እና 40 50 ብር ነው። ቀላል ነገር አይደለም። ስለዚህ ይሄን ሰው መርቁልን፣ መርቁት። እሺ ይመርቁ ነው መሰለኝ። ለሰው አሳልፈው ስለዚህ በርግጥ በጣም መወደው ሰው ነው። አሜሪካን እያለ ነው ሲናገር እኔና ባለቤቴ ልጆቻችን አንተኛም አብቾ እያለ ነበር። እንደውም ለመሪያችን በቁልምጫ እየተናገረ በቁልምጫ ስም እየጠራ ስለዚህ ሰላም ሲታገል የነበረው መጀመሪያ ላይ እዚህ ቤተመንግስት ፊት ለፊት ባለው ይሄ ጎህ ቴሌቪዥን ጣቢያ ሲመረቅ ጥሪ ወረቀት ደርሶኝ በክብር ተገኝቻለሁ። እዛም አብረን ፎቶ ተነስተናል እና እኔ በእውነት ነው የምድራችን ገጸ በረከት ነው ሰውዬው። ማን ስለ ሰላም የሚታገል ስለ ሰላም ከአንደበቱ የሚወጣው። አሁንም ቢሆን እኔ አንድ ነገር ለእናንተ ለአባቶች እነግራለሁ። እኛ አንድ ነን። እስቲ እኛ አንድ ነን በሉ። ሜድን ቻይና ከየት መጣ? ሜድን ጉራጌ ከየት መጣ? ሜድን ትግሬ ከየት መጣ? ሜድን ወላይታ ከየት መጣ? ሜድን ሀዲያ ከየት መጣ? አሁን ሰሞኑን ያረፉ አጎቴ ናቸው ፕሮፌሰር ላብሶ ቢለው ባለ ታሪክ። አሁን ደግሞ ያጠናው ዶክተር በየነ ጴጥሮስ የእናቴ ታናሽ ወንድም ነው። እንበለው ምሳሌ ነው ተጠቀምኩት። አንድ አዳምን እግዚአብሔር ከምድር አፈር ላይ ሶስቱም ስላሴ ተመካከሩና ሰውን በመልካችን በምሳሌያችን እንፍጠራለን። አዳም ዘር ነን እኛ። ምንም ዘር ለእህል ነው ምርጥ ዘር ተብሎ የሚመረጠው። እኛ አንድ ነን። አንድ ኢትዮጵያን እናመርት። ሜድን ቻይና ያለን ሁሉም ሜድን አፈር ነው። አዳም ከየት ነው መጣ? ከአፈር ነው። ሕያው እስትንፋስን ሶስቱም ስላሴ መጥተው ይፈሩበት ነፍስ አለው ሰው ሆኖ መንቀሳቀስ ጀመረ። ስለዚህ እባካችሁ ከዚህ ትውልድን እንታደግ፣ ከዘረኝነት እንታደግ፣ ከጎጠኝነት እንታደግ፣ ከብሔርተኝነት እንታደግ። ሁላችንም አንድ ነን። የአዳም ዘር ነን። ሁላችንም ከአንድ ምንጭ ነው የተቀደነው። የሰው አጽም ደግሞ የተገኘበት ምድር ናት። እችን ምድር በእውነት ነው እናንከባክብ። ኤደን ገነት ላይ አዳምን ምንድን ነው አለው? አዳም ምድሪቷን ታቀና ዘንድ ታበጃጅ ዘንድ በምድር ላይ አራቱም ማዕዘን ላይ አስቀምጫለሁ ነው አለው። አዳም አቃና፣ ትውልድን አቃና። እኛ አባቶቻችን ትውልድን እንድናቃና ይህን ልብ ይስጠን። ደግ ለማቃናት ብዙ ታግሏል። እኔ ያውቃለሁ፣ እኔ ምስክር ነኝ። ብዙ ታግሏል። ስለዚህ ይህን ሰውዬ እጅ ዘርግታችሁ ባርኩ እስቲ። እግዚአብሔር ይባርክ። እግዚአብሔር ዘመንን ይባርክ። ረጅም ዕድሜ ይስጥ። ይሄ ጎህ ቴሌቪዥን በእውነት ነው በአራቱም አቅጣጫ ይስፋ ይብዛ። አንደኛው ሆኖ ይወጣ። ደግሞ ሙይዝዬ እኔ ከድሮ ጀምሮ ነው የማውቀው። በጣም ትልቅ ሰው ነው። ለዚህ ሁሉ መንገድ ጠራጊ እንደ ዮሐንስ የተፈጠረ ሰው ነው። ለራሱ የማይኖር ለሰው የሚኖር
እሱንም ባርኩ። እስቲ እግዚአብሔር ሙዚን ይባርከው በሉ። ተባረክ በሉ። እናንተም ተባረኩ። በጣም እንወዳችኋለን። በጣም ገለቶማ፣ በጣም ኤቢፋም፣ በጣም ዮያ፣ በጣም ዋዎና፣ በጣም ቶሲሞ ዋክ ደናሚት የሚሆና ገለቶሞ እናመሰግናለን። እሺ ጊዜ ያቆማል። አባቶች ኮር ዳዊትን መሪያችን ወደዚህ ሲመጡ እሱ ይህንን አሁን የሚታገለውን ትግል ሲጀምር ነው የማውቀው። ቶሎሳ ይብሳ ነበረ ከአንተ ይወጣ አይደለ? እዛን ጊዜ እየነበረው ሁላችንም በየነበርንበት ነበርና ከዛን ጊዜ ጀምሮ ኮር ብዙ ነገር አንበባይቶ ከሱ በኋላ ነው ሁሉ የፈለቀው ብዬ አስባለሁ አይደለ? ስለዚህ እግዚአብሔር እዚህ በተለይ ያለነው አባቶች እድለኞች ነን ማለት እችላለሁ። ለምንድን ነው እንዲህ ያለ ታሪክ ማየት መቻላችን፣ እንዲህ ያለ ኃላፊነት መሰጠቱ፣ እንዲህ ያለ ቦታ ላይ ተገኝተን እንዲህ ያለ ስራ ልንሰራ እንድንችል የእግዚአብሔር ፍቅርና ሀሳብ በመሆኑ በእውነት የተመረጥን ነንና እግዚአብሔር ይመስገን። እግዚአብሔር አጨብጭቡልን። እና ኮራችን በጣም እየገረመኝ ሁልጊዜ እያየሁት አገልግሎቱ በጣም ስለምከታተለው ስለማየው በየቀኑ ያለው ፕሮግሬስ በጣም በጣም የሚማርክ ነው። መታወቅ ካላችሁ በተከታተሉ ካላችሁ እና ዛሬ እዚህ ማየቴ እኔ እድለኛ ነኝ። እውነት እድለኛ ነኝ እና እግዚአብሔር እድሜህን ያርዝመው። እግዚአብሔር መንገድህን ያጽዳው። እግዚአብሔር የሚከብህ ሁሉ የእግዚአብሔር መንፈስና ኃይል ይሁን። ከእግዚአብሔር ውጭ በአካባቢ አይድረስ። በዙሪያ የሚከቡ ነገሮች በሙሉ በኢየሱስ ስም የረገፉ ይሁን። ወደ አንተ ጦር አይወርወር፣ ወደ አንተ የሚቀርብ ክፉ አይኖር። ሁሉ በእግዚአብሔር ሀሳብና ፍቃድ የተከበብክ ይሁን። ቤተሰብህ የተከበረ ይሁን። ጤንነትህ የተጠበቀ ይሁን። ዘመድህ የተጠበቀ ይሁን። መንገድህ፣ አገርህ የኖርክበት ሁሉ ሰላምና ጤና፣ ያገለገልክበት አገልግሎት አድጎ አብቦ አፍርቶ ማየት የምትችልበት እድሜ ይቀጥልልህ። እግዚአብሔር ሆይ ለዛ ያብቃል። ክብር ለእግዚአብሔር ይሁን። እናመሰግናለን። ኮር ዳዊት የሰላም አምባሳደር የመክፈቻ ያደርጉልንና እኛ ሁላችን እንጀምራለን። መቼስ እንደናንተ አይነት ትልቅ አባት፣ የተከበሩ አባቶች፣ ታሪክ የምታውቁ፣ ሀገር የምታውቁ፣ በእምነት ሀገር ያጸናችሁ፣ በጀግንነት ሀገር ያጸናችሁ ሰው ፊት ቆሞ መናገር ይከብዳል። እውነት ለመናገር ከባድ። ያው አምባሳደር ስለገፉኝ ላውራ እንጂ የማወራው የለኝም። ፓስተሮች ተናገሩታል። ትክክለኛው ኢትዮጵያ ላይ አሁን ያለው ፈተና አለ የነበረው ራሱ አምላክ በየጸሎታችን ባይጋርድ ኖሮ በቀን 20,000 ሰው መሞት አለበት ተብሎ ከግብፅ ጀምሮ የመጣ ልክ ፈተና አለ። እኛ ፈጣናል ጦርነት ጋር ፈጣናል። ዛሬ የሚወራው ሙሉ ተሰርቶ መጡ። ግን ያንን ፈተና ያለፍነው ቀላል ይመስላል ስናየው። ያንን ፈተና ነው እያለፍን እነሱም ሲሰጡን እኛም ስንወጣ አሁን ደረጃ ደርሰናል። አሁን ያለው ተስፋ ነው። አሁን ያለው ብርሃን ነው። እርግጠኛ ሆኜ የምነግራችሁ ነገር በቅርብ ጊዜያት ውስጥ ኢትዮጵያ ከዓለም የነገሰች ከዓለም ብቸኛዋ የዓለም ሕዝብ ለምኖ የሚገባባት የምድር ገነት የሚለው ስሟ ይመለሳል። ይህንን ቃል እገባላችኋለሁ። ፈተና አልፈናል። አዎ ተፈትናል። አዎ ሞቷል። አዎ ግን በእርግጠኝነት ምራችሁ የምድር ገነት ነች ኢትዮጵያ። የዓለም ሕዝብ ነው ለምኖ የሚገባባት። እኛ አለንም እኮ የዓለም ሕዝብ ለምኖ የሚገባባት እና ጎ ቴሌቪዥን ሲነሳ አነሳሱ እጅግ ከባድ ነው። ከስክራች ነው፣ ከባዶ ነው የተነሳ ነው። አጋር የለንም፣ ወገን የለንም። ጥሩ ኢትዮጵያኖች አሉ ከጎናችን ያሉ፣ ጥሩ አጋዦች አሉ ከጎናችን ያሉ። ጎ በራሱ ታሪክ አለው፣ ትልቅ መሰረት ታሪክ አለው። ግን ዓለምንም ነገር ብዙ ፈተናዎችን አልፈን እንደና አምባሳደር ሙዝ አይነት ጀግኖች በሀገር ውስጥ በህዝብ ውስጥ የማይደራደሩ ሰዎችን ይዘን እናንተን አርበኞች ሰብስበን ይኸው ዛሬ ስለ ሀገር መፍትሄ እየሰጠናለን። እያንዳንዷ እዚህ ቤት የምትወራዋ የምትነጋገሯት ንግግር በሙሉ እስከ ጠቅላይ ሚኒስትሩ ይደርሳል። አይብሰናችሁ፣ ሁሉንም ይሰማል። እዚህ ተነግሮ የተፈቱ ሺህ ነገሮች አሉ። ሺህ የእናንተ ናችሁ። ዛሬ እዚህ በማድረግ ማህበረሰቡን ያወያያል። የቤተሰብ ችግር ያለውን ያወያያል። የአስተዳደር ችግር ያለውን ያወያያል። ሁሉንም ያወያያል። የምንወያየው እኛ መንግስት ጭፍን ደጋፊ ያለ ጭፍን ተቃዋሚ ማለት ነው።
እየደገፍን እንቃወማለን፣ የተቃወምን ደግሞ እንደግፈዋለን። ምክንያቱም እናውቃለን መንግስት ስር ያለው ምን እንደሆነ ስለምናውቅ። ይሄ መንግስት ሪቮሉሽን አድርጎ አልመጣም፣ ሪፎርም አድርጎ ነው የመጣው። ውስጥ አሉ አሁንም እነሱ እስካልተነቀሉ ድረስ የኢትዮጵያ ፈተና አይነቀልም። ጠቅላይ ሚኒስትሩ አሁንም እግር ሰዓት የሆነበት የውጭ ጠላት አለ ውስጣችን ያለ። ስለዚህ ያንን ለመፈተን ደግሞ እናንተን የሚያክል አርበኞች አለ። ከዚህ በላይ ምን ያስፈልጋል? ኢትዮጵያ ሀብታም ነች፣ የጀግኖች ሀብታም ስለሆነች እናንተ ፊት ቆሜ ለመናገር ላበቃኝ አምላክ በምስጋና ይግባው። ውይይታችሁ የሰላም ውይይታችሁ የፍቅር ውይይታችሁ መልእክት ያለው ውይይት እንድትወያዩ ቀናችሁ የተባረከ እንዲሆን እየተመኘውን ፕሮግራሙ እናመሰግናለን። ወጣቶች ዛሬ ታሪኮች አይደሉም፣ የተለያዩ ሰዎች አሉ፣ አባት አርበኞች አሉ። ስለዚህ በጣም ነው የምናመሰግንህ፣ ስለከፈትክልን እናመሰግናለን። መራቂዎችም በጣም እናመሰግናቸዋለን። እርቅ ማዕድ ነው፣ መድረክ ነው። በሰላም ብቻ ነው የምንወያየው፣ ሌላ የለንም። ይሄ ሲሆን እዚህ ብቻ አይደለንም፣ በስልክ ይገባሉ፣ በስልክም ይገባሉ ከክልልም ከውጭም ሀገር። ግን ዛሬ ለእናንተ ብለን ትንሽ የውጭ ስልኩ እናሳጥረዋለን። እዚህ እንደሚወያዩ ማለት ላይቭ ነው የሚተላለፈው። ስለዚህ ዛሬ የምንወያየው በሰላምና በእርቅ ጉዳይ ነው። ሌላ እንጨምር እንችላለን፣ ግን በሰላምና በእርቅ እንወያያለን። በዚህ መሰረት ይህ ጎህ ቴሌቪዥን ማንኛውም ሰው መደገፍ መቻል አለበት፣ ማገዝ አለበት። መርቃቸዋል። እውነቴን ነው። በጣም በእውነት በጣም ነው የምናመሰግናቸው የመጣችሁ እንግዶች ዛሬ እናመሰግናቸዋለን፣ እንወዳቸዋለን። እኔ ሙዑዝ ገብረ ሕይወት የሰላም አምባሳደር ሙዑዝ ገብረ ሕይወት ነው የሚባለው፣ የኮሪደርም አምባሳደር ነኝ። ይሄ ውይይት አመታችን ነው ከጀመርነው። ኮርዳዊት የለም እዚህ እኛ ሆነን ነው የጀመርኩት። እኔ ሰላም ያስፈልገናል። ኢትዮጵያውያን ግጭቶች አሉ። እነዚህ ግጭቶች እንዴት እናቆማቸው ነው። አባትና ልጅ ነው እየተጣላ ያለው፣ ወንድምና ወንድም ነው እየተገዳደለ ያለው። ስለዚህ በዚህ ምክንያት በሰላምና በእርቅ ዛሬ እንወያያለን። ሌላ ጊዜ በወደብ በተለያየ ነገሮች በህዳሴ ግድብ በተለያዩ ነገሮች ነበሩና ዛሬ ግን የምንወያየው በሰላምና በእርቅ ጉዳይ ነው። ሃይማኖት አባቶችም አሉ፣ ከሙስሊም ተወካይ አሉ፣ የአባገዳ ተወካዮች አሉ፣ የሃይማኖት ተወካዮች አሉ፣ ወጣቶች አሉ፣ አባት አርበኞች ደግሞ በዋናም አሉ። በዋናቸው በቀኝ በኩል በግራ በኩል አባት አርበኛ ሻለቃ ነው የሚባሉት፣ በቀኝ በኩል ደግሞ የሃይማኖት አባቶች ነው። ይሄ አድርገን ነው የምንወያየው። ብዙ እንትን አናደርግም። በመጀመሪያ ግን ስልካችን እናጥፋ በተቻለ መጠን። ስልክ መነጋገር መውጣት መግባት ደግሞ በጣም የተከለከለ ነው በእኛ። ይህን ጎህ ቴሌቪዥን የሰላምና የእርቅ ሲሆን በአፋር ክልል እናወያይተናል፣ እናወያያለን። በሶማሌ ክልል፣ በሐረሪ ክልል፣ በኦሮሚያ ክልል፣ በጋምቤላ ክልል፣ በአማራ ክልል፣ በትግራይ ክልል፣ በቤንሻንጉል ክልል፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ደቡብ ኢትዮጵያ፣ ድሬዳዋ፣ አዲስ አበባ። ምክንያቱም ሁለት ከተሞች አሉ አዲስ አበባና ድሬዳዋ እና በሙሉ ነው የምናወያየው። ይሄ ስለሆነ መንቀሳቀስ አይቻልም። ያው ሚዲያ ስለሆነ የግድ መጠበቅ መቻል አለብን እና መወያየት አይቻልም። ሌላው ማሳሰቢያ አለኝ። ማሳሰቢያ ምንድነው? ትልቅ የኛ ፕሮግራም እኔ ነኝ ኃላፊነት የሚወስደው። አንደኛ ወደ ጎን ወሬ ማውራት በጣም የተከለከለ ነው። በጣም የተከለከለ ነው። በጣም ሁለተኛ መንግስትን መስደብ በጣም የተከለከለ ነው። ሃይማኖቶቹም መስደብ በጣም የተከለከለ ነው። ሰዎች እንኳን ሰዎች በምድር ያለው ሁሉ የተፈጠረው ፍጡር መስደብ በጣም የተከለከለ ነው። በእኛ ክልክል ነው። መከላከያ ሰራዊታችን፣ ፌዴራል ፖሊስ፣ ጸጥታ ኃይል፣ ፖለቲከኞች፣ ሃይማኖቶች፣ ወጣቶች፣ ሚዲያዎች በጣም የተከለከለ ነው መስደብ። ትልቅ ህግ አለን እኛ ጋር እና በዚህ ላይ እንድታውቁ ታደርጋላችሁ ብዬ ሳይሆን ያው ህጋችን ስለሆነ እንድታስቡት ነው ማለት ነው።
በዚህ መሰረት ውይይታችን የምናካሄደው በሰላምና በእርቅ ጉዳይ ነው። ይሄ ሰላምና እርቅ እንዴት ይሁን? ሰላም እንዴት ይጽና? በኢትዮጵያ ሰላም እንዴት ይምጣ? ሰላም እንዴት ይሁን? ሰላማችን እንዴት ይምጣ በሚለው ነው ውይይት የምናካሄደው። ያን ስናካሄድ ያው አገራችን ሰላም ስላለ ነው እዚህ የመጣ ነው አይደለ? እዚህ የመጣ ነው ራሱ። ሰላም ከሌለ ቤታችን ውስጥም የኛ አይደለንም። ራሳችን፣ ልጆቻችን፣ ሚስቶቻችን ሁሉም የኛ አይደሉም። የማን ነው? የእግዚአብሔርና የሰላም ነው። የፈጣሪያችንና የሰላም ነው። ስለዚህ ዛሬ እዚህ ስለመጣችሁ በጣም እንወዳችኋለን፣ እናመሰግናችኋለን። ሰላም ለሁሉም አገራችን ይሁን። የፈሰሰው ደም ይብቃችሁ ይበለን። ሰላም ለአገራችን ይሁን የሚለው ነው የሚጀምረው። በዚህ መሰረት እስቲ ሻለቃ ሊጀምርና ስለ አገራችን ሰላም እንዴት ይምጣ? ያው 5 ደቂቃ ነው የምንሰጠው። እንደምን አዳራችሁ? እንትን አለች እዚህ እቻለች ድሮ ፍርድ ቤት ምናምን የነበረች ታረዘሙ አለችና እሺ፣ ጥሩ ውይይት ነው የምናደርገው። አምባሳደር ሙዝን በጣም አመሰግናለሁ። በተደጋጋሚ ነው የዚህ የሰላም ጉዳይ እያሳሰባቸው እየሰበሰቡን እየተነጋገርን ያለ ነው። መጀመሪያ ሰላም ይቀድማል ለሁሉ ነገር። ለዚህ ነው በየሳምንቱም በየ15 ቀኑም በየወሩም እየመጣን በዚህ ጉዳይ ላይ እንነጋገር። እንደ ቤተሰብ ሆነናል። አሁን የተሰጠው አጀንዳ በሰላምና በእርቅ ዙሪያ ምን እናርግ ነው። በቅድሚያ ስሜ ሻለቃ ሳሙኤል ለገሰ እባላለሁ። የጥንታዊ ጀግኖች አርበኞች ማህበር አባል ነኝ። ሰላም በጣም ከሁሉ ነገር ትልቅ ነገር ሀብት ለሰው ልጅ ከተሰጠው እንኳን ለሰው ልጅ አይደለም ለአራዊት የተሰጠው ሰላም ነው። እንኳን የሰው ልጅ አይደለም አራዊት ሕግን ያከብራሉ። የዱር አራዊት አሁን ሌሊት ነው የሚወጡት እንጂ ቀን አይወጡ ሕግን ስለሚያከብሩ። ቀን የተፈቀደው ለሰው ነው ይላሉ፣ ለእኛ የተፈቀደው ደግሞ ማታ ነው ይላሉ። የሰው ልጅ ግን ከእንስሳ አንሶ በአሁኑ ሰዓት ሕግን ጥሰን እንገኛለን። ቀንም ማታም የኛ አድርገን እንገምታለን። ስህተት ነው። ስለዚህ እግዚአብሔር ፈጣሪ ፍጥረትን ሁሉ ሲፈጥር እያንዳንዱ እንደሚኖር አድርጎ ፈጥሮታል። በቃ ቀን ማን እንደሚሰራ ማታ እንደሚሰራ አድርጎታል። በበረሃ በበረዶ የሚኖሩትን እንስሳት ደግሞ እንዴት አድርገው ሙቀቱንም በረዶውንም እንደሚከላከሉ አድርጎ ደግሞ ፈጥሯቸዋል። ስለዚህ እኛም ደግሞ ሕግን ማክበር አለብን፣ ስነ ስርዓት ማክበር አለብን። መጀመሪያ መንግስት ሕግን ያስከብርላለሁ። እኔ መንግስት ሕግ ያስከብር። ሕግ ከተከበረ ሁሉ ነገር። ሕግ ማለት ምንድን ነው? አድርግ የተባለውን ማድረግ፣ አታድርግ የተባለውን አለማድረግ ነው። አሁን ግን እያየን ያለ ነው። አድርግ የተባለውን መንግስት ሲለው አላደርግም፣ አታድርግ ያለውን ደግሞ አደርጋለሁ የሚል ትውልድ ላይ ደርሰናል። ይሄ በመጀመሪያ መጠንቀቅ መዘጋጀት አለብን። ሌላው በሀገራችን ላይ አሁን ያመሰን ያለው ነገር ትልቁ ነገር ምንድን ነው? ሁሉም የጎበዝ አለቃ ሆኖ መሳሪያ ታጥቋል። መንግስት አንድ ታጣቂ ኃይል ነው፣ አንድ መከላከያ ነው ያለው፣ አንድ ፍርድ ቤት ነው ያለው፣ አንድ ሀገር ነው ያለው። ስለዚህ ልጅ ዱላ ከያዘ አባት ዱላ ከያዘ ተደባደቡ ማለት ነው አባትና ልጅ። ስለዚህ ህዝብ እንደ ልጅ ሆኖ እንደ ቤተሰብ ሆኖ መንግስትን አክብሮ በሙስሊምም ብንሄድ በክርስቲያንም ብንሄድ አለቃህን አክብር መሪህን አክብር ነው እንጂ የሚለው መሪህን አዋርድ መሪህን ስደብ የሚል ህግ የለም። ስለዚህ ለተመረጠ ሁሉ መገዛት የግድ ነው። ሿሚ ሻሪ አንድ አምላክ ብቻ ነው። ስለዚህ የሚሾምም እግዚአብሔር ነው፣ የሚያወርድም እግዚአብሔር ነው። አይተናል እኮ በዘመናችን ከንጉሱ ኃይለ ሥላሴ ጊዜ ጀምሮ እስካሁን ያሉትን ተፈራርቆ አይተናል። ሰው አይደለም የጣላቸው፣ ሰው አይደለም ያወጣቸው ያወረዳቸው። በቃ ሲል በቃ ነው። ስለዚህ ላለው መገዛት ያለውን ማክበር የግድ ያስፈልጋል። ሰላም ስንል እኛ ብዙ ጊዜ ጫካ ያሉትን ወንድሞቻችን ጠመንጃ ይዘው የሚታገሉትን ብቻ ይመስለናል። አይደለም። እነሱማ አንደኛ ለይቶላቸው ጠመንጃ ይዘው እየተፋለሙ ነው። አሁን ከተማ ውስጥ የምንመለከተው በቴሌቪዥን የምንሰማው በሬዲዮ የምንሰማው እኔ በዚህ አጋጣሚ ባለፈውም ተናግሬያለሁ። የፌዴራል የኢትዮጵያ ፖሊስን አመሰግናለሁ። ተፈጸመ የተባለ ወንጀል አፈንፍነው ዓመትም 6 ወር የሚፈጅባቸው ያገኙታል። ግን ሕግ ፊት ሲደርስ ግን
ህጉ በጣም የላላ ነው። ህጋችን የላላ ነው። አሁን በቀደም ታይታችኋል። ከፍተኛ መንግስት ባለስልጣኖች ከፍተኛ እጅግ ወደ 10 ምናምን የሚሆኑ ከፍተኛ መንግስት ባለስልጣኖች 5.6 ቢሊዮን የአሜሪካ ዶላር መንግስት ሊያገኝ የሚገባውን ገንዘብ አባክነው እጅ ከፍንጅ ተይዘዋል። እነኚህ ሰዎች እያንዳንዳቸው ደሞዛቸው ቢገመት ከ200 ሺህ ብር በላይ ነው ወር ደሞዛቸው። ትልቅ ባለስልጣኖች ናቸው። ከጅቡቲ እስከ ገቢዎች፣ ከገቢዎች እስከ መስተዳድር ድረስ ያሉ ትልቅ ባለስልጣኖች የመርከብ የመስተዳድር ትልቅ ኃላፊዎች። እነኚህ ሰዎች ተይዘው ታሰሩ ሲባል ፍርድ ደግሞ የሚሰጠው ክፍል ደግሞ ምንድን ነው የሚያደርገው? ስለዚህ ህግ መከበር አለበት ሲባል እያንዳንዱ እንደየስራው ይከፈለዋል ነው የሚባለው። እያንዳንዱ እንደየስራው ይከፈለዋል። ስለዚህ አገር ሰላም ሊሆን የሚችለው ህጉ ሲከበር፣ ፍርዱ አፈጣጡ ሲሰምር ነው። ይሄ መደረግ አለበት። ሌላው መንግስት ማድረግ ያለበት ትልቁ ነገር በራሴ በኩል የሚሰጠው አስተያየት ዛሬ እዛም እየታመሰ ያለው ችግር እሾክን በሾክ ነው መውጋት ያለብን። ዛፎች ምን አሉ በመጥረቢያ ሲቆረጡ እንዴ እዛ ማዶ ያሉ ዛፎች ጠላታችን እኮ መጥረቢያው አይደለም ጠላታችን እጀታው ነው አሉ። ምክንያቱም እጀታው ራሱ ምንድን ነው? ዛፍ ነው፣ እንጨት ነው። ስለዚህ በዛፍ ይቆረጣሉ፣ ዛፎች ይቆረጣሉ። ጠላታችን ብረቱ ሳይሆን ዛቢያው ነው፣ እጀታው ነው አሉ። ስለዚህ አሁንም እኛ ራሳችን ይህን ነገር እንደ መፍትሄ አድርገን መምጣት ያለብን፣ ተቃዋሚዎች በየቦታው እንደ አሸን እየፈሉ ነው ያሉት። ያንን ተቃዋሚዎች ደግሞ መምታት ያለበት መንግስት፣ የተፈጠሩ መንግስትን የሚደግፉ ኃይሎች ደግሞ ተመስርተዋል። ለምሳሌ በትግራይ ብንመለከት ስምረት የሚባል ተቋቁሟል። ትዲግ የሚባል ተቋቁሟል። ውሉድ ትግራይ የሚባል ተቋቁሟል። በአማራ ደግሞ ዲሞክራሲ አማራ የሚባል ተቋቁሟል። በኤርትራ ደግሞ ያሉ ወጣቶች ደግሞ እዚህ ኢትዮጵያ ውስጥ ያሉ ወጣቶች የኤርትራ ወጣቶች ደግሞ አሉ ተቃዋሚ ሆነው የመጡ። እነሱን መንግስት መጠቀም መቻል አለበት። እንደዛ እያደረገ መንግስት ቢጠቀም ብዙ ነገሮች በጋምቤላም፣ በኦሮሞ፣ በአማራም፣ በቤኒሻንጉልም ያሉ የተፈለፈሉ ተቃዋሚዎች አሉ። ሁሉም ነፃ አውጪ ነው። ግን ማነው ነፃ የሚያወጣው? ትግራዩን እየገደለው፣ ኦሮሞን እየገደለው፣ አማራውን እየገደለው እንዴት ነው የምንኖረው? ይሄ እጅግ የሚያሳዝን ነገር ነው። ስለዚህ መንግስት በዚህ በኩል ተቃዋሚዎች ላይ እርምጃ መውሰድ አለበት። በተቃዋሚዎች የተቃወሙት ላይ ሌላው የሃይማኖት መሪዎችን፣ ፖለቲከኞችን፣ ባለሀብቶችን ሰብስቦ ማሳሰብ ነው። የሃይማኖት አባት ማስተማር ብቻ ነው ስራው። የሃይማኖትን ሌላ ነገር አይደለም። አመሰግናለሁ። እሺ ሻለቃ በጣም ነው የምናመሰግነው። እድሜና ጤና ይስጠዎት ነው የሚለው። እንግዲህ ስለ ፖለቲካ እናወራም፣ ግለሰብ አናነሳም። ስለ ሰላም ብቻ ነው የምናነሳው። ስለ ሰላምና እርቅ ምን እናድርግ፣ እንዴት አድርገን ነው ሰላም እናመጣው የሚል ነው የምንነጋገረው። ከዚህ ውጪ መሄድም አንፈልግም፣ አያስፈልግም። ይሄ ሰላም ቦታ ነው። እኛ አሁን የታጠቅነው፣ እኔ የታጠቅኩት ሰላም ነው። ሮኬት አይደለም፣ መድፍ አይደለም፣ ክላሽ አይደለም፣ ምንም አይደለም። የታጠቅነው እዚህ ግቢ ያለ ነው፣ ሁላችን እዚህ ሜዳ ያለ ነው። ሰላም ነው። ሰላም እንዴት ይምጣ? ሰው እያለቀ ነው። ሰው ችግር እየተፈጠረ ነው። እርስ በራሱ ችግር እየፈጠረ ስለሆነ ምን እናድርግ የሚለው ስለሆነ በዚህ ብቻ ነው የምናጋገረው። እንደዛ ከሆነ አቆማለሁ። ሌላ ጣጣ ከገባን ሀገራችን እንዴት ትሁን የሚለው ብቻ ነው እንትን ማድረግ ያለብንና ሻለቃ በደንብ አድርገው ነው የገለጹት። ስለዚህ በሰላም ጉዳይ ምን እናድርግ? ምክንያቱም እኔ መጀመሪያ ልነገራችሁና ከዚህ የተወያዩ አመት ነው ወደ 2000 አካባቢ ሰው ተወያይተዋል። እዚህ ልክ እንደዚህ በሳምንት 3 ጊዜ 4 ጊዜ ነው የምናወያየውና ሄደዋል። ወደ ትግራይ ሄደዋል፣ ከዚህ ወደ አወያይተዋል፣ ወደ ኬንያ ሄደዋል፣ ወደ ደቡብ ሱዳን ሄደዋል። የተለያዩ ቦታ ኤርትራ ብቻ ነው የቀረን እንጂ የተለያዩ ቦታዎች እየላክልን ያለ ነው። ምክንያቱም ላኩ እንባላለን ከሰላም ሚኒስተር ወይ ደግሞ ከሌላ ከዛ ሄደን ወስደን በአቴንዳንሱ መሰረት እንልካቸዋለን።
ውጤታማ ሆነው የመጡት በየቦታው ከአባት አርበኞችም ከምሁራንም ከሃይማኖትም ከሀገር ሽማግሌም ከወጣቶችም ከተለያዩ ቦታ። ስለዚህ ይሄንን ነው የምናደርገውና እስቲ ስማችን ግን ማስተዋወቅ አለብን። ብዙ አዲስ ሰው ስላለ ዛሬ ስማችን እያስተዋወቀን ስለርሶ ልስጥዎት። 3 ደቂቃ ነው ለርሶ የሚሰጡት። ቅድም ስለማለት በደንብ አድርገው ስለተሰጠኝ እድል በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንዲህ ያለው ቦታ መገኘት በመቻሌ እግዚአብሔርን አመሰግናለሁ። ለዚህ የሚያበቁኝ ይባረኩ። ጥያቄው ሰፊና ትልቅ ነው፣ ጥልቅም ነው፣ ህይወትም ነው፣ ኑሮም ነው። አለ እነዚህ ነገር አለ ሰላም ነገር ምንም ልናደርግ የምንችለው ነገር የለም። ሀብት ቢሞላ ገንዘብ ቢሞላ 3-4 መኪና ብናንጋጋ አንድ ቦታ ስንሄድ በአንድ ቦታ እንቆማለን። ስለዚህ ለኑሮ ሰላም ነው። እግዚአብሔርም ሲናገር ሰላም በምድር ብሏል። ምድር ላይ የሌለ ሰላም ሊኖር ማንም አይችልም። ስለዚህ ሰላም የተፈለገው በጣም እጅግ ወሳኝ በመሆኑና ደግሞ የቦታው ጠባብነት የሰው ማነስ አይደለም። በዚህ ቦታ ላይ ተገኝተን ይህንን ስብስብ ለማሰባሰብ ይህንን አጀንዳ ለማስፋትና ሰፊ መንገድ ለመጥረግ የቻሉት አምባሳደር የተባረኩ ይሁኑ። ኑሮ ይባረክ፣ ቤተሰቦ ይባረክ፣ ህይወቶ ይባረክ። የሚሄዱትን የምናገሩት ሁሉ የተሰማ ይሁን፣ ከፍታ ለእርሶ ብቻ ይሁን። እግዚአብሔር ስሙን እንባርካለን። እኔ ብዙ አልናገርም። ሙልጌታ ሀምዛ እባላለሁ። በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ በ1953 ዓመተ ምህረት ነው ስራ የጀመርኩት። ስራ የጀመርኩትም በእስራኤል ሀገር ነው። በእስራኤል ሀገር ለኢትዮጵያ ጠቃሚና እዚህ አሁን ደረሰበት ደረጃ ሊደርስ የሚችል የሰው ኃይል ያበረታንበት የጀመርንበት የጠነሰስንበት የአየር ወለድ ሰራዊትን የመሰረትኩ አንዱ ነኝ። በዚህ ላይ ብዙ ህይወትን አሳልፌያለሁ። ብዙ ቦታዎችን ረግጫለሁ። ብዙ ጦርነቶችን ተካፍያለሁ። የጦርነት አባቶችን ህዝብ ማየቴ ደግሞ ኮራለሁ። ራሴንም ደግሞ በዛ ላይ አሰልፋለሁ እና ሻለቃም ብዙ ተናገሩት ነገር ጥሩ ነው። በደርግ ላይ ብዙ ሰርቻለሁ። ደርግ ውስጥ ሆኜ ዓለምን አይቻለሁ፣ ዞሬያለሁ። ከ56 የዓለም ሀገራት በላይ አይቻለሁ። ከብዙ የተለያዩ ታላላቅ መሪዎች ጋርም እድሉ ገጥሞኛል። ያ ሁሉ የተከናወነው በሰላም ነው። ይህን ለማውራት ፈልጌ አይደለም። የሰላም መንገዷ የሰላም ሀሳቧ ሰፊ ነው። ስለዚህ ይህንን አሁን የነገርኳችሁን ለማድረግ ለማየት ለመንካት እድል የተሰጠው ሰላም ስለሆነ ነው። በሀገራችን ላይ ሰላም እንዲሰፍን ሁላችንም እንጓጓለን። እኔ በእውነት ብዙ ጊዜ ሁልጊዜ የማስበው የኢትዮጵያ ሰላም እኔ በነበርኩበት በ1936 ነው የተወለድኩት። ወደ 47 አካባቢ ላይ ነፍስ አውቅ ያለሁና በዛን ጊዜ የማውቃቸው ታላላቅ ነገስታት ስርወ መንግስት ያላቸው የነበሩ ቤተሰቦቻችንም ዘመዶቻችንም የሆኑ አውቃለሁና በእነሱ ስራ አልፌያለሁ። በዛን ጊዜ የነበረው የሰላም ሁኔታ ዘመዶቻችን የኔ ሀገር ወራይሉ ይባላል ወሎ። ከዛ ተነስተው እኔ በማውቀው ነው። ከዛ ተነስተው የዛ ጊዜ ጅምራ ይባላል። የትኛው ሀገር እንደሆነ አሁን አላስታውስም። ምናልባት ከጅማ በታች ያለው ሀገር ሊሆን ይችላል። እዛ ሀገር ሄደው ቡና ጭነው 40-50 ጋሰስ ይዘው ይገባሉ። ያንን ያነሳሁት ለሌላ አይደለም፣ ሰላም በመኖሩ ሰላም ስላለ ከዛ ተነስተው እዛ ድረስ ደርሰው እንትናቸው ኑሯቸውንና ለህዝብም የሚጠቅመውን ነገር ያቀርቡ ነበር። አሁንም ሰላም ይምጣ ለሀገራችን። አሜን። ሰላም ይሁን። አሜን። ሰላም ይምጣ። አሜን። ስለዚህ ብዙ ማውራት አልፈልግም። በዚህ ላይ ምንም ጥያቄ የምናመጣው ነገር አይኖርም። ሰላም መምጣት አለበት። ጉድጓድ ውስጥ ገብተን ተራራ ላይ ወጥተንም ቢሆን ሰላምን ሰብከን ሰላምን አምጥተን ሰላም ሀገራችን እንዲሆንና ልጆቻችን ሰላምን እንዲወርሱ ትፈልጋለሁ። ከዚህ በላይ ብዙ ማለት አልፈልግም። እዚህ ጋር ያየኋችሁ የኢትዮጵያ አርበኞች፣ የኢትዮጵያ ጀግኖች አሁንም በጀግንነታችን በሀሳብ እኛ አሁን ጠመንጃ ይዘን አንሄድም። በሀሳብ ማሸነፍ የምንችለውን አሸንፈን ወደሚመጣው ማምጣት ነው። ሰላም ደግሞ በነገራችሁ ላይ ከአንድ አቅጣጫ ይመጣል። ሰላም ሁለት ነገሮች ሲጋጩ ነው ሰላም የሚመጣው። ጥልም የሚመጣው ሁለት ነገሮች ናቸው። ሁለትና ሰው አለም የሚጋጨው
ሁለቱና ሁለቱ ሲማቱ ነው ድፍረት የሚሆነው። ሰላምም ደግሞ ሁለቱና ሁለቱ ሲታረቁ ሲስማሙ ነው። ስለዚህ መንግስትም እንደ መንግስትነቱ፣ እንደ አባትነቱ፣ እንደ አስተዳዳሪነቱ፣ እንደ መሪነቱ በውስጡ ምን ማስተካከል አለበት? ምንድናቸው የጎደሉ ነገሮች? ምንድነው ህዝቡ የፈለገው? ያ አንዱ ነው። ሰላም አደፍራሾች ደግሞ ለምንድነው ሰላም ያደፈርሱት? ጠግበው ነው ወይስ ሌላ ፈልገው ነው ወይስ ደግሞ የሰላም መንገድ ጠፍቶባቸው ነው? ስለዚህ መንግስት ያን የሰላም መንገድ ያሳያቸዋል። በዛ መንገድ እንዲሄዱ የሐዋርያት ስብከት ደግሞ ያስፈልጋቸዋል። ሐዋርያት ማለት እያለን ኢየሱስ ሐዋርያትን የላከው እምነትን እንዲረዳ እንዲያውቅ ነው ህዝቡን ያደረገው። እዚህ ያለነው አባቶች ደግሞ ለልጆቻችን ሰላም የሚሆነው ሰላም ሲሆን እንደዚህ ነው፣ ሰላም የሚመጣው በዚህ ነው ብለን ማስረዳት፣ መምከር፣ ማሳየት ያለብን ይመስለኛል። ስለተዘጋጀው ዝግጅት እና ስለዚህ መድረክ እጅግ አድርጌ አመሰግናለሁ። እግዚአብሔርንም እባርካለሁ። ሙሉጌታ በጣም እናመሰግናለን። የሰጡን ሀሳብ ትልቅ ነገር ነው። ቅድምም በምርቃቱ ራሱ የመረቁት ትልቅ ነገር ነው። ያሉት ምንድነው? ሰላም ከሌለ ቀብርም እንኳን አይካሄድም፣ መስጊድም ቤተክርስቲያንም አይካሄድም፣ ቸርችም አይካሄድም። ሰላም ካለ ነው የሚካሄደው። ለእብድም እኮ ሰላም ያስፈልገዋል። እብድ ለማበድ ሀገራችን ያስፈልገዋል። ለእብድ ራሱ ለመቅበርም ሰላም ያስፈልገናል። ሰላም ከሌለ ቀብርም የለም እኮ ጎበዝ። ሰላም ከሌለ ቤታችንም የለም። ምን በላው ምንጠጣው እቺ ሞባይል የኔ አይደለችም ሰላም ከሌለ። ስለዚህ ለሰላም ሁላችን መስራት መቻል አለብን የሚል ነው ያለኝ። አላበዝላቸውም። አሁን የሚሄደው እዚህ ትልቅ ሰው አሉ። ትልቅ ሰው ዶክተር ማሪቆስ ይባላሉ። ፓስተርም ናቸው፣ አምባሳደርም ናቸው፣ ኢንጂነርም ናቸው። ይሄ የተሰጣቸው ነው እኔ የምናገረው። ሌላም አምስተኛ እኔ አራቱ ነው የሚያውቀው። ስለዚህ ዶክተር ማሪቆስ ብዙ ስራ ነው የሚሰሩት፣ ብዙ። እኔ እንዳውም ከአቶ ኮርዳዊት የሚታወቁም አልመሰለኝም ነበረ፣ ግን ሲተቃቀፉ በጣም ነው ደስ ያለኝ። እዚህ ብዙ ትላልቅ ሰዎች አላችሁ። እዚህ አምባሳደር አሉ፣ ሐጅ ኢብራሂም፣ እዚህ የአገር ሽማግሌ አሉ፣ አባገዳ አሉ እዚህ። እውነቴን ነው። እኔ በጣም ነው ደስ የሚለኝ እዚህ ስቀመጥ ደስ ይለኛል። እዚህ ላይ ደግሞ ወያየው ፌደራል ፖሊስ ይወያያል ቁጭ ብሎ፣ እዚህ አዲስ አበባ ፖሊስ ይወያያል፣ ጸጥታ ኃይሎች ይወያያሉ፣ መከላከያ መጥቶ ይወያያል፣ አባገዳዎች ሁሉም በምድር ያለው ምሁሩ፣ አርቲስቱ ምኑ ይወያያል ስለ ሰላም ስለሆነ። ስለዚህ ዶክተር ማርቆስ፣ ኢንጂነር ማርቆስ፣ ፓስተር ማርቆስ፣ አምባሳደር ማርቆስ ማዕት ነው ያለች ታደሉ። እስቲ ስለ ሰላም ምን ይላሉ? ይሄ ሰላም የሚመጣው እንዴት ነው? ሰላም እንዴት አድርገን ነው? ምሁሩ ምን ያድርግ? መንግስት ምን ያድርግ? እኛ ምን እናድርግ? አባት አርበኛ ምን ያድርግ? ሃይማኖት አባቶች ምን ያድርጉ? ሃይማኖት አባቶች እየሰሩ አይደለም። ስለ ሰላም ይቅርታ አድርጉልኝ፣ እየሰሩ አይደለም። እናንተ ትሰሩ ይችላላችሁ፣ ግን የደማ እንትን የለም። ይልቅ አባገዳዎች እየሰሩ ነው። ይቅርታ አድርጉልኝ። አባገዳዎች እኮ ወደ እንትን ሄደው ወደ ነገሌ ቦረና ሄደው እኮ ጦርነት መካከል ገብተው እኮ አሳርቀዋል እኮ ከነጠመንቻቸው ሰላም ይሻላቸዋል ብለው አጥተዋል። ነገር ግን ለሰላም እኛ ተላልቅ ሆነን በዚህ እድሜያችን እኮ ምንድነው መስራት ያለብን? ስለ ሰላም ነው መስራት መስበክ ያለብን። በአንድ እጃችን ነጭ ባንዲራ ይዘን በአንድ እጃችን ረግቢት ይዘን እኮ ማቆም እንችላለን፣ ግን እየተካሄደ አይደለም። ስለዚህ እስቲ ዶክተር፣ ፓስተር፣ ኢንጂነር፣ አምባሳደር፣ የሰላም አምባሳደር፣ አምስተኛ ምንድነው? አፖስተል እስቲ ይንገሩ። በእርግጥ ሰላም ለእናንተ ይሁን። በእርግጥ ወሳኝ ነገር ነው ሰላም። አንድ ወቅት ላይ እኔ ሕክምና ሲሰራ በአንድ ቀበሌ ውስጥ በየቤቱ ሰው ሞታ፣ አንዱ የአንዱን ለቅሶ አልሄደም።
እኔም የራሴ ችግር ደርሷል ብሎ ምን ማድረግ ጀመሩ። ከዛ በኋላ የራሱን ቤተሰብ ብቻ ቀብር ስነ ስርዓት ማስፈጸም ጀመሩ። በኢትዮጵያ ላይ በመጀመሪያ ዶክተር ማርቆስ ነኝ። ቀጥሎ ደግሞ 2 3 5 ስሞች ኦሬዲ ይሄ ጎተራ መንገድ የወጣው ኦሬዲ አንዴ ወደዚህ የጫኑ አንዴ ወደዚህ የጫኑ ነው። እንዲሁ አይደለም ይሄ ማድረግ የመጣ እና መጀመሪያ የጀመርኩት ዶክተር ማርቆስ ነኝ። ቀጥሎ ደግሞ አፖስቴርነትም ቴዎሎጂ ኦሬዲ እድል አግኝቼ ጀርመን ነው ቀይ መስቀል በነበረበት ሰዓት ላይ ሄነርዱና ጋራ የተነሳሁት ፎቶ አለ። ሄነርዱና አገር ላይ ሄጃለሁ። የቀይ መስቀል ዋና መስራች ማለት ነው። ታሪክ ኦሬዲ በዚህ በይወቃና ከዛ በኋላ ወደ ሰላም ቢመጣ መልካም ይመስለኛል። ሰላም ወሳኝና ወሳኝ ኩነት ነው። ሰላም ከሌላ ምግብ አንስቶ መብላት አይቻልም። ሰላም ከሌላ በጠገብ ያለችውን ባለቤቴን ማቀፍ አልችልም። ሰላም ከሌላ ልጄ ነው ብዬ ልጅን ግንባር መሳም አልችልም። ሰላም ወሳኝ ነው። ስለ ሰላም ኦሬዲ የእግዚአብሔር ቃል ምን ይላል? ለመሪዎቻችሁ ተገዙ ይላል። ቤተክርስቲያን ተኝታለች። እኔ ከራሴ ልጀምር። ስም ብቻ ነው ያዘነው። ቤተክርስቲያን ነው ሰላም ማምጣት የምትችለው። ቤተክርስቲያን መጽሐፍ ቅዱስን የሰላም ወንጌል ይዛ አልሰረችም፣ አላስታረቀችም። እልል ብላ እንደገና ደም በሚፈስበት ቦታ ላይ ሄዳ እንደገና ምንም ለውጥ ማምጣት አልቻለችም። ይሄ ከእኔም ድክመት ነው እና 3 ዙር ባለፈው ጊዜ ሰሜን ይዞች ሲያልቁ መቀሌ ነበርኩ። በነበርኩበት ሰዓት ላይ እንዴት አምልጠን እልል ብለን ትንሽ መረጋጋት እንዳመጣን እግዚአብሔርና እኔን የሚያውቀው። ስለዚህ አሁንም ቢሆን በሰላም ዙሪያ ላይ እንዴት እንስራ በሚለው አጀንዳ ላይ ልምጣና ሰላም ይባካችሁ። ባለፈው ቅድም ሸለቃ ተናግሯል። የእግዚአብሔር ቃል ምንድነው ብሎ መሪዎቻችሁን ለመሪዎቻችሁ ጸልዩ ተባለን እንጂ ኮንኑ አልተባለንም። በመሪዎቻችሁ ላይ እንደገና ጥላሸት ቀቡ አልተባለንም። መሪዎችን የሚሾም ማን ነው? እግዚአብሔር ነው። መሪዎችን የሚሽን ማን ነው? እግዚአብሔር ነው። አንዳንዶቹን ምን አደርጋል ብላቴ ይህን ቦታ ተጎብኝታ ትመጣለህ ተብሎ በህይወት የኖሩ መሪዎች አሉ። አንዳንዶቹን እንደገና ቲሞር የሚባል በሽታ ብድግ አድርጎ እግዚአብሔር መንገድ አለው። ቁንጫን ልልክ ይችላል፣ ጉንዳን ልልክ ይችላል። እኛ ለመሪዎቻችን እንገዛ። መሪዎቻችንም ደግሞ የህዝቡን አፒታይት ወይም ፍላጎት ምን ማድረግ አለባቸው? ማዳመጥ አለባቸው። የልብ ትርታ ምንድነው? ጉድለቴ ምንድነው? የጎደለው ህፃን ለምሳሌ ዝም ብሎ የሚተኛ ከሆነ የእናቱን ጡት እናቷ አንስታ ቀስቅሳ አሰጥም። ስለዚህ የህዝቡ ጥያቄ ምንድነው? መሪዎቻችን እንዲጠይቁ የምናደርገው። ቀጥሎ ደግሞ ህዝብስ ምንድነው የጎደለው? ምሳ ነው? ቁርስ ነው? እራት ነው? መክሰስ ነው? ይሄን መሪዎቻችን በህዝብ መካከል ገብቶ በእርግጥ ገብቶ እየጠየቀም ነው። ሄዶ እንደዚህ አይነት መሪ እኔ በህይወቴ ዘመን አላየውም። ጉንቹሬ ሄዶ እንሰት ሲተክል ደቡብ ላይ፣ አርባ ምንጭ ሄዶ እንደገና ሙዝ ሲተክል፣ ከዚህ ካሳንቺስ ራሱ መንገዱን ሲያጸዳ እያየነን። ስለዚህ ለዚህ መሪ ምናልባት መጸለይ ሲገባን ይህን መሪ ብንኮንን ከእግዚአብሔር ዘንድ ምን ይመጣል? ቁጣ ይመጣል ብዬ እፈራለሁ። እኔ አፉን በሚከፍተው ይሄ እንደገና ጠባብ የሆነ እኔ ድሮ ጊዜ ከፒያሳ ጀምሮ ወደ ካሳንቺስ ሲወርድ በእውነት እግዚአብሔር ምስክር ነው። 1 ኪሎ ጉንፋን ወደ ካሳንቺስ ይዤ እሄዳለሁ። ሲሄድ ማለት ነው። ሲመለስ ደግሞ 1 ኪሎ ሲደመር ስንት መጣ? 4 ኪሎ ጉንፋን ነው። አሁን ሽቶ ነው የሚሸተው ቤተ መንግስት ፊት ለፊት። ይህን ያደረገው ማን ነው? እግዚአብሔር ያስቀመጣ መሪ ነው። ይህን ያስቀመጣ ማን ነው? እግዚአብሔር ያስቀመጣት ከንቲባ ናት። ስለዚህ ለነኚህ እኛ መጸለይ ያለብን እንጂ አምጥተን የሌለውን የመቀሌ ጥላሸት ወይም የመቀሌ ቆሻሻ አምጥተን በእነሱ ላይ ብንደፋ እግዚአብሔር በእኛና በህዝብ ላይ ቁጣ ያመጣል ብዬ ፈራለሁ። እግዚአብሔር ለመሪዎቻችን እንድንጸልይ የልብ አይናችን ያብራ። አሜን ይባላል። የልብ አይኖቻችን ይብራ። ስለዚህ የልብ አይን ዝግ ከሆነ መሪውንም አናይን፣ ሚስትንም ባጠገብ ያለችውንም መለየት አልችልም። ምኑ ልቡ ነው ወሳኝ። ልብ ወደ አይምሮ ያዛል፣ አይምሮ ደግሞ ወደ ልብ ያዛል። ይሄን ሁኔታ እንድንረዳ እግዚአብሔር የኢትዮጵያን ልብ ይክፈት። ኢትዮጵያን ወክለን አሜን እንበል። ስለዚህ የኢትዮጵያን አይምሮ እግዚአብሔር ይክፈት። የኢትዮጵያን አይምሮ እንደገና እግዚአብሔር ላስቀመጠው መሪ እንድንታዘዝ ይርዳን። እኔንም ጭምር ይርዳን። እኔንም ጭምር ያግዘን። እንዳንተንም ያግዛችሁ። የሰላም ምንጭ እኛ ነን። ሰላምን እናምጣ። ለመሪዎቻችን እንጸልይ፣ ለህዝቦቻችን እንጸልይ።